ሰላም ጤና ይስጥልኝ። እንዴት አመሻችሁ? ሰላም አመሻችሁ? አለው እስኪ መስገን አልነበርኩም ማይዘው አልነበርኩም። እዚህ ሰሞኑን ቢዚ ነኝ አልነበርኩም። እዚህ ሰሞኑን ቢዚ ነኝ። ወይኔ ትላንትና ፉአድን አፍናለሁ ገላለሁ ብሉ የመጡ ሰዎች ገቡ። እንደ ተረፋችሁ ማሻአላ። አንዱ የፉአድ ወንድም ነው፣ አንደኛው ደግሞ ጓደኛው ነው አውቃለሁ። ተረፋችሁ፣ እንኳን ተረፋችሁ። ማቀፍ ስለናፈቃችሁ ታቅፋችሁ፣ ዛሬ ታቅፋችሁ ስለማታቁ ዛሬ ታቅፋችሁ። በደንብ እቅፍ አድርገው፣ በደንብ አቅፈው። እሺ፣ በደንብ አቅፈው። ወይኔ ገባ ዛሬ ሽፍታ። ማሻአላ ታረፍከው፣ አንቺም ተርፈሻል። ማሻአላ። ሁለተኛ ደግሞ አበባ ሴት ልጅ ናት ለወንድ የሚሰጠው፣ ወንድ ልጅ ለሴት የሚሰጠው። አንቺ ኮተታ ማለት ነው። እሱ የአንድ ብር አበባ ለምኖ ገዝቶ ያመጣል ይሰጣል። የሁለት ብር አበባ ገዝቶ ያመጣል ይሰጣል። አንቺ ደግሞ ይሄ ሁሉን ደርዘው ነው ተስ የሚሰጪ። አንቺ ኮተታ ማለት ነው። አንቺ ኮተታ ማለት ነው። ምን አይነት ባለጌ ነሽ! ለካ በጣም የተከበረሽ ሰው ብዬ ነበርኩኝ። ግን ሂች ሴት ልጅ የራሱ ዝቅ ስታደርግ በጣም ነው የሚያስጠላኝ ነኝ። አንቺ የዘኛው ሰፈር ነሽ፣ አንቺም የዘኛው ሰፈር ነሽ። እይታ ስታጪ አንድ ወንድሙ ታግተሽ አምጥተሻል። ሁለተኛ ደግሞ ራስሽ የተሸፍነሽ አበባ ለወንድ የሚሰጪ እስ ለዝሩን አንሳና ለዝሩ እኔ ሴት ሲያረክስ እንዴት ነው የሚጠላው? ነ ሴት ልጅ ሲያረክስ በጣም ነው ከምንም በላይ የሚጠላው። ነ እርካሹላ ስታስጣሉ ምን ነው ይሄን ያክል ዝቅታ በዛሽ? አያስጠላሽም? ምንድነው? ራስሽ ስገምቺ እስቲ ራስሽ ማን እንደሆነ ስገምቺ እስቲ። እዚህ ጋር ማታችሁ የኛ ሚድር እንግዲህ አትጨማለቁ። በቃ የቡታጅራ ሴትም ዝቃጭነት፣ የቡታጅራ ወንድ ዝቃጥነት። ግማሹ ተደብዳቢ ነው፣ ግማሹ ተደበድባል፣ ግማሹ አልቃሻ ነው፣ ግማሹ ይለምናል፣ ግማሹ ንፍጡ ይጠርጋል፣ ግማሹ ምን እንደም እናንተ ማይሆን ነገር አላችሁ እንዴ? እናንተ እኮ ማትሆን ነገር የላችሁም እርካሾች። በቃ ካሁን በኋላ በጣም አስጣላችሁ፣ በጣም ከሚገባ በላይ አስጣላችሁኝ። ዩቱበር ሲባል ካሁን በኋላ ማንም አላያቸውም። በጣም ነው የምታስጣሉ። በጣም ምን ነው እንደዚህ የምትለጣጠፊ ወንድ ላይ አታስከብር እንደ ራስሽን። ይች እንደ ሁለተኛ እዚህ ተመልሶ እንዲመጣ አልፈልግም፣ ግን ይከፋ ነበር ታውቂያለሽ። እቺ እንግዲህ ብቶ ዘመን ታጥቀየር ከማጣት ባሻገር ይሄ ሰው ጥላቻ አለ። ለእኔ ጥላቻ ኖሮሽ መጥፎ አመለካከት ኖሮሽ በቃ ስለ እኔ የተሳሳተ አመለካከት ኖሮሽ ማየት በጣም ያማል። ገብቶሻል? እና ለእኔ ያ ነገር ነው የሚሰማኝ። ለምን ፍቅር በዚህ ልክ ለምንድነው የምትቀየርብኝ? እንዴት ነው በዚህ ልክ አትወደኝም ነበር አታፍቅርኝም ነበር? አይ ነው እንደዛ ነበር የማስበው። እና ብቻዬን ስሆን መጥፎ ነገር ማሰብ ጀምሬ ነው እንዴ? አሁን ጥሩ ነገር አሰብከው? ወደ ቀድሞ ማንነቴ መመለስ የመራ ነፍጥን ጥርቀው ነፍጥ አፍንጫፍ ቁጭ ብለዋል ያሰብኩኝ ከሆነ ጊዜ በኋላ። ስለዚህ ብቸኝነቴ በቃ በደምብ የበኩር ፍቅር አለሜ። እሺ ይዘሽ ክላስ ግቢ። ያንተ አይነት ሰው ነበር ምጠብቀው ኖሬ። እሺ ይቅርታ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል። የኔ ፍቅር የኔ ወለላ ውድታም ነሽ የኔ ፍቅር የኔ ወለላ። ታገደ ወይኔ ታገደ ወይኔ ታገደ ውይ ታገደ ውይ እንዴ ታገደ። ማንም ያጥልቀው ነው እንዴ ታገደ ወይኔ ውይ ታገዳችኋል። ሰላም ውድና የተከበራችሁ እንዴት ናችሁ? ደህና ናቸው ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ድምፄ ወረድ ሳላረግ አወራ። የኔ ውድ ፋሚሊዎች ደህና ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ በጣም በትልቅ ቁም ነገር ነው የመጣሁላችሁ። ሞተሻል ለወንድ ጀበበገስተ ሰጠሽ የሆነ ነገር እንዲሆኑ እንዲወጣ እንዲሆነ ምናምን ብዬ ለማውራት አይደለም። ለወንድ ጀበበገስተ ሰጠሽ ቀን ነው ይቀር የሚባባል ቀን ነው እኔ ማለት ነው። መቼ እናንተ ሊመና አያልቅም። እናንተ የወንድ አምላኮች ይጨረሳይ ቀፋፊ አዎ በእኔ
አሰርቼ ራሴ በልዩነት ይሄን የመሰለ አበባ ደግሞ ለማን ነው ካላችሁኝ ለሚገባው ሰው ያ ሰው ደግሞ እናውቃለን የሚገባ ሰው ያ ሰው ድሮም ጤዛ ነው ዘንቦብኛው ነው ባይ ዘ ዌይ አሁን እኔ ዝም ብዬ እናንተ ሙድ ለመቀየር ምናምን ሳይሆን የእውነት ስነግራችሁ ይሄ አበባ ይቅርታ ለማለት ነው እንጂ ለሱ ሆኖት ወይ በቅቶት ምናምን አይደለም። ምክንያቱም ፉ ከዚህ በፊት በጣም ብዙ ነገር አድርጌዋለሁ፣ ብዙ ነገር በድዬዋለሁ። ሰድቤውም ሊሆን ይችላል፣ ማይገባው ነገር አውርቼ ሊሆን ይችላል፣ ባልዋለበት አስውዬው ሊሆን ይችላል ምናምን። ግን ያ ሁሉ ነገር ስህተቴ ገብቶኝ ዛሬ ይቅርታ ልጠይቀው ነው። ያው እንግዲህ ያንቺ ማንነትሽስ ያንቺ ቅሌትነትሽ ያንቺ ቅሌት አድርጋለች ብሎ ያቆሸሸውስ አንቺን ያዋረደውስ እሱ ለአንቺ መቼ ካሳ ከፈለ? አንቺ እንደዚህ ያቆሸሸው አንቺ እንደዚህ አዋርደው አውቃለሁ። እሱ ለውለታ ቆጥሮ ምናምን ቅሌት ብሎ እስከሚያቆሸሽ ድረስ ያንቺ መቼ ተመለሰና ነው? እናንተ ረዛጂ ተውት። ብዙ ውለታ ወይ የሆነ ነገር ሳይሆን ያንቺ አንቺን ከፍ ዝቅ አድርጎ አንቺ ማንነትሽ ዝቅ አድርጎ በሰው እስከሚያሳድብ ድረስ በአንቺን ቅሌታሞቹ ጋር ቅሌት አድርጎ መሬት እስከሚያጎትት ድረስ ለአንቺ መቼ ተመለስና ነው? ለፈፌ ይቅርታ ማለት ይገኛ ይሄ ለሱ በስ ያንሳልኝ አይበዛብኝ ይሄ ረዛ እንጂ በህይወት ዘመን ሴት ልጅ ዝቅ ስል በጣም ነው የሚጠላው። በህይወት ዘመን ሴት ልጅ ዝቅ ስትል በጣም ነው የሚጠላው። ለምን ብትሉ አንቺ ምን እንዳደረገ ረሳሽ እንዴ? ነገሩ የቡታጅራ ዩቲዩበሮቹ በአንድ እንጀራ ነው የምትሻወዱት። የቡታጅራ ሴቶቹ በአንድ እንጀራና በአንድ ቅል ሚሳል ራሳችሁ የምትሸጡት እናንተ። ይሄን ወደዳችሁን ጠላችሁ መራችሁ ቢሆን ዋጡ ከፍት። አንቺ መሬት ላይ ጎትቶ ነበር እኮ መሬት ላይ በማንም የሌለሽ ቦታ ስም ሰጥቶ የሌለሽ ቦታ አዋርዶ የሌለሽ ቦታ አቋሽሾ የሌለሽ ቦታ ማንን ዝቅ አድርጎ የነበረ ሰውዬ እኮ ነው። ለፉፉ ይሄ ማገልክ ነው ዛሬ ይቅርታ ታገኘ ይደረዛ እንጂ በግ ሰዋት የከፈለላችሁ ወይ ውለታ እንትን ያለላችሁ ወደዛ እንጂ ውለታ ሂጂና ይዛችሁ መነጋገር ይበጃል። ግን አንዳንዴ ይሄ ወንድ ልጅ ሲሸነፍ የተሸናፊነት ስሜት ሲሰማው ጥሩ አይደለም። እኔ አልመክርም እንደዚህ አይነት ጊዜ የትኛውም ወጣት እንዲያሳልፍና ከዛ ደግሞ ትላንት ጥሩ ነገር ሲሰማ ገብቶሻል። ሰዎች እንደሚቀኑብን ሳቅ ሞር በረታውኝ። በቃ እኔ አሁን ከማወቅም በላይ እነሱን ሰዎች ከማወቅ በላይ ጥሩ ነገር ሰርቼ ማሳየት ፈለጉኝ። ገብቶሻል። ጠላትሽ ናት አንተ ነው የምትሰራው። ሰካራ ጠላት እንዳለሽ ብቻ ካወቅሽ ጥሩ ነገር እንድትሰሪ ያደርግሻል። ገብቶሻል። እና ሲኖር አንዳንዴ እንደዚህ ምቀኛ ሲኖር ወደ ጥሩ መንገድ ይመራሻል። እኔ እያሰብኩ ነበር ጥሩ ነገሮችን ለማድረግ የምሬን ነው። ከሰሞኑ ጀምሮ በቃ እኔ ከአንቺ ጋር ቆንጆ ነገሮችን ማሳለፍ ፈልጋለሁ። ቆንጆ ይዘግባ ቆንጆ ጊዜ የዚህ ሰዓት ይሄ ጊዜያችን የጓደኝነት ጊዜያችን ገብቶሻል። ወደዚህ ጊዜ መመለስ ንጹህ ጓደኝነት የሚተሳሰብ ማሰብ ጊዜ ያፈለቀ የመቻቻል ወኔ ለመልካምም ተግባር ለደካማ ጎኔ በጥሩ ቀን ሞገድ አግባብቶናል ላምዶን ላያየነው ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት።
አንዴ ሴት ልጅ ናት። እሷ እናት እኔም በንግግር ታምናለህ? እሺ አንዴ በንግግር ታምናለህ? አታምንም? እሺ አንዴ ታምናለህ? አታምንም? እሺ እንመረከተም አንተ ተንበርከክ። እሺ አንዴ ታምናለህ? አታምንም? እሺ አንዴ አንዴ እሷ ሴት ልጅ ናት እንዳልነበር ከኔ ጋር የፈለጋችሁትን ነገር ማለት ነው። ነገር እንዳወጣ እሺ አንዴ ተማርካ ለምንድን ነው ፉማ ተንበረከከው? እኔ እኮ እንዴት እንዳደረጉ እያየ ነው። እሺ አይነኩሽ ተንበርከክ እንደዚህ ተፈላት ተስብለሽ ተንበርከክ ናሽ ተንበርከክ ተነሽ ተነሽ እሷ እንዳልነኳት መለከትሽ ተነሽ ነይ ነይ ተኔ ይጋላት አይደል እንዴ? እሺ መጣለሁ። ቆይ እሺ መጣለሁ። እሺ እሺ ቆይ እሺ እሱ ምንም አታድርግ። ቆይ እኔ ልሂድ። እሺ 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 ወንድም እሺ እሺ አንድ ወሬ እንዳታወራ። እሺ እኔ አላወራም። እሺ አንዴ ቆይ ቆይ እኔ ለኳት ነችላቸው አንዴ አንዴ ሴት ልጅ ናት። አንዴ ያለ አንዴ ወንድ ልጅ ሆነ ሴት ልጅ ላይ ያቀመ እኔ ስናደር የማደርገውን አላውቅም። ቀነጣጥሼ ነው የምጥልህ። እሺ እኔን እንደፈለግህ ታደርገኛለህ። እሷ ነገር ቀነጣጥሽ እያለች እኮ ነው። እሺ ዝም በይ አንዴ እሷ ላይ አሰንዘረ። እሺ አንዛዝርስ Every happy moment, no matter. አንተ አይና ታገኝም እንዴ? ወይኔ 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 ቤቴን አበላሸሁት በራሴ ሰዓት ወይኔ ይዛ ገዛኩ ፎቶ በኢየሱስ ስም አንተ ቀን ትሶጣለህ። ኧረ በእናትሽ አንደኛ አንቺ እንደዚህ አይነት ነገር ተይ። እግዚአብሔር ከኔ በላይ ተርገው ዲናትና ብሉ ኢነርጂያችሁን ጠግሉ። አንቺ በእናትሽ ጉዴ እናንተ አይደብራሽም? ቆይ እስኪ አንዴ ዝም በሉ። ቆይ ዝም በሉ። ኢንተርቪው እናድርገው። እሱን ምን ተሰማ? ይቅርታ ብያለሁ። እንግዲህ ለይቅርታው ደግሞ ዝም ብለን እዚህ ወሬ ብቻ ከሚሆን ደስ የሚል ነገር ያንተን ጉልበት የሚበትን እግዚአብሔር ይቅርታ ሳላቅ እኮ ነው የኔ አንበሳ። እሺ አንዴ ማለት እሺ አሁን ሰንዘሬ ቢሆን ሲሆን ነገር አድርገሽ ትታሰራለህ ነው። ምን እሺ የሰው ገለ እሺ አሁን እኔ እሺ አንዴ ተይው ነው ፕራንክ ነው። እሺ ቴንክ ዩ ሻሪፍ ጊዜ ላይ አርክሽን ፕራንክ እና ይቅርታ ምልክ እኮ ማለት ነው። የዚህ ፕራንክ ጭምር ነው። በዚህ ዱላ ታስረ ነበረ ታስረ ታውት እኔ ነው የሚመታኝ ዱላውን ደብቁልኝ። አሀ እሺ አሁን ማለት ነው እኔ እንዴት ነው ጂም ምናምን ጀምረሻል እንዴ? አስፈራሽኝ። ተራው ማመስቻ የእውነት እኮ ነው እነሱ እጄን ይመጡ። ማን ነው ግን ላይ አንስቶታችሁ ጣለኝ። የምር ከውስል ነው ያታዘርኩ ውስጥ ያሉ መንፈሶች ምንድን ነው ልበል? ሌላ ኧረ ንገሪኝ። ውስጥ ያሉት ነገሮች ይችላል ነው እኛም እንደዚህ አይነት ፍቅሪስታን አረቃት እንጂ አረቃት